ውዶችዬ ደህና ናችሁ? ሰላም ናችሁ? ይሄውና ዛሬ ደግሞ በፓፓያ ፍሬ ተገናኝተናል። የፓፓያ ፍሬ ጥቅሙን ልናይ ነው እንግዲህ በአላህ ፍቃድ ማለት ነው። እንግዲህ የፓፓያ ፍሬ ለብዙ ነገር ይጠቅማል። ግፊትን ያወርዳል። ገባችሁ? የግፊት መጠናችንን ሃይ ከሆነብን ለው ያደርግልናል፣ በመጠኑ ያወርድልናል። የጉበት ጤናችንን ይጠብቅልናል። በአላህ ኃይል መጥፎ ኮሌስትሮልን ያጠፋልናል። ለምግብ መፈጨት ስርዓት በጣም ይጠቅማል፣ ያጎለበታል። በጣም አሪፍ ነው ብታዩት። በሽታ የመከላከል አቅምን ደግሞ በጣም ያዳብርልናል። ጠንካራ እንሆናለን። ለሁሉም ነገር ለጉንፋኑም ለምኑም በአንዴ እንዳንወድቅ በአላህ ኃይል ይረዳናል። የተፈጥሮ እንደመሆኑ መጠን ማለት ነው። የሆድ ውስጥ ፓራሳይቶችን ትላትሎችን ይገልናል። በተለይ ለወስፋት ለምናምን በጣም ነው የሚጠቅመው። የፓፓያ ፍሬ የታወቀ ነው። መጀመሪያም አብዛኛውን ጊዜ እንደውም የሚታወቀው በሆድ ውስጥ ትላትሎችን ፓራሳይቶችን በመግደል ነው። ለኢንፌክሽን ይጠቅማል። አጠቃቀሙ ደግሞ እንዴት መሰላችሁ? የፓፓያ ፍሬ ፀሐይ ላይ አውጥተን በማድረቅ ወይም ደግሞ ንፋስ ላይም ቢሆን እንኳን ፀሐይ ባናገኝ እንኳን ንፋስ ላይም ብናወጣው ደረቅ ያደርገዋል። ከዛ ከደረቀ በኋላ በቡና ማሽንም ፍጭት እናደርገዋለን። ደቀቅ አድርገን ወይም ደግሞ በመውቀጫችን ደቀቅ አድርገን ውቅጥ ካደረግን በኋላ ለብ ባለ ውሃና ሙቅና ለብ ባለ ውሃ ውስጥ ግማሿን የተደፈጨቿን ዱቄቷን ግማሿን በአንድ የሻይ ቡና ላይ የሻይ ሲኒ ላይ ጭምር አድርገን በትኩስ ውሃ መጠጣት። አሊያም ደግሞ አቮካዶ ጁስ ልንሰራ እንችላለን። እዛ አቮካዶ ጁሳችን የራሳችን ድርሻ የተሰጠን አንድ ብርጭቆ አቮካዶ ጁስ አለ አይደል? እሱ ላይ ግማሽ ማንኪያ ፓፓያ ፍሬያችን ዱቄቱን ግማሽ የሻይ ማንኪያ ነው። ልብ በሉ፣ ግማሽ የሻይ ማንኪያ በጣም ፓወር አለው። ግማሽ የሻይ ማንኪያ ዱቄቱን ጁሳችን ላይ እንጨምርና ነስነስ ካደረገን በኋላ በማንኪያ አማስለን ማሻአላ እንጠጣለን። አሊያም ኤኒ ጁስ ራሳችን ቤት ውስጥ አዘጋጅተን በመንጠጣው ላይ ለራሳችን ድርሻ ነው እንጂ ሙሉ በጆኩ አይደለም። ግማሽ የሻይ ማንኪያ ለራሳችን በሚሰጠን ድርሻ ላይ ግማሽ የሻይ ማንኪያ የፓፓያ ፍሬ ጨምረን መጠጣት። እንደገና ለምሳሌ እርጎ ሊሆን ይችላል። አንድ ብርጭቆ እርጎ ይሰጠናል። እርጓችንን በመንጠጣ ጊዜ እርጓችን ላይ ግማሽ የተፈጨውን የፓፓያ ዱቄት ንስንስ አድርገን በመጠቀም የፓፓያን ጥቅም የፍሬውን ጥቅም እናገኛለን ማለት ነው። ስለዚህ ተጠቀሙ ነው ብለው በጣም ተጠቀሙ። ችላ አትበሉ። ነገ ታሙ ከመማቀቅ አስቀድሞ መጠንቀቅ ይላል ያገሬ ሰውና ተጠንቀቁ። አላህ ይጠብቃችሁ። ጠባቂ አላህ ነው። ሰበብ አድርሱ ነው ምለው። ተጠቀሙ። ለሌላ ሰውም ደግሞ ሼር አድርጉ። ሼር በማድረግ እኔንም ተጠቅማላችሁ። ሁለተኛ ደግሞ እናንተ ለሌላ ሰው ይሄ መልካም ነገር ሼር በማድረግ ሰደቃ ነው፣ ምጽዋት ነው ለሰዎች ማለት ነው። አስተላልፉ። ይጠቀምበት። የማያውቅ ሰው ያገሬ ሰው ተጠቀሙ። ዓለም ላይ ያለው ሰው በጠቅላላ ይጠቀም፣ ይዳን፣ አፊያ ይኑረው። አፊያ በአሁን ሰዓት በጣም ብርቅ ነው። ጤናን የመሰለ ነገር ስለሌለ አላህ አፊያ ያድርገን ሁላችንንም ማለት ነው። ስለዚህ እወዳችኋለሁ። ላይክ ሼር ማድረጉን አትርሱ። ካላበረታታችሁ ሌላ አይነት ይዤላችሁ አልመጣም። ተጠቀሙና እስቲ አስተያየታችሁን ደግሞ በኮሜንት ላይ አስፍሩልኝ። ባይ